ዩዝ ማይ ታወልስ ቱ ዋይፕ ዮር ቲርስ። ፎጣዬን እንባችሁን ለመጥረግ ተጠቀሙበት። ይህ ለሞሮኮ ብሔራዊ ቡድን ከአልጄሪያ ጎል ጠባቂ የተላከ የለበጣ ፉገራ ነው። ዊባክ በአዲስ ቪዲዮ መተናል። እስቲ አሁን ደግሞ ትንሽ በጣም ኦፒኒየን ያለኝ ፎቶች አሉ። በተለይ እዚህ አፍካን ላይ የተፈጠሩት ብዙ ማንሳት የምንችላቸው ነገሮች አሉ እና ፋይናሉ ላይ ራሱ የነበሩትን ነገሮች ላይ ትንሽ እስቲ በዚህ ቪዲዮ ላይ በጣም አሪፍ ኮንቴንት ይሆናል ብዬ አስባለሁ። ያው ብዙዎቻችሁ ሰብስክራይብ እያደረጋችሁልኝ አይደለም ወይ ላይክ እያደረጋችሁልኝ አይደለም። በሱ ብትተባበሩኝ ደስ ይለኛል። ለማንኛውም ወይ እንደዚህ አድርጋ አስተካክል የኮንቴንትን አሻሽል የምትሉበት መንገድ ካለ ንገሩኝ። ካልሆነ እስከዛ እስከምነግሩኝ ድረስ ወደ ቪዲዮ። የአልጄሪያ ከተሞች የሞሮኮ ሽንፈት ባስደሰታቸው ደጋፊዎች ተጥለቅልቋል። ጥንቆላ፣ የሴራ ትንተና፣ ሙስና፣ ጸብ ባይዞማ ነው ላይክ ኮራፕሽን ሙስና ማለት ነው። በጣም በከፍተኛ የሆነ መልኩ ነው ስናይ የነበረው እዛ ጨዋታ ላይ በጣም እስኪገርማችሁ እስከ ጥግ ድረስ ነበር ያን ስናይ የነበረው እና በጣም አኖይንግ ነበረ። ላይክ በጣም አኖይንግ ነበረ እና አልፎ አልፎ ሰዓት ላይ ዲስተርብ ያደርጋሉ። ኢቭን አንዳንድ ሬፈሪዎች ዲሲዥኖች ምናምን እነሱ እናወራበታለን በጣም የሚያስጠሉ ነበሩ። ጨዋታ ብቻ ላይክ አልጄሪያ ራሱ ሰሌብሬት ያደረገችበት ሪዝን ሁላችንም እናውቀዋለን። እነሱን ትንሽ እናካከዋለን ብቻ በጣም ወጣ ያሉ ነገሮችን አይተናል። እስቲ ምን ታስባላችሁ? ላይክ እናንተ ምን የተፈጠረ ይመስላችኋል? በአፍካን ላይ ፌር ነበር ወይ? እግር ኳስ መመልከት ያዝናናል። የአፍሪካ ዋንጫን የእግር ኳስ ውድድሮች መመልከት ግን ከተዝናኖትም በላይ ነው። ሁሌም በድራማና በነውጥ ይታጀባል። እኔ ታውቁኛላችሁ ለአፍካን ያለኝን አመለካከት ሲጀመርም ማለት ነው ላይክ ብላክ አፍሪካ ትቅደም የሚለው ኦፒኒየን ያለ አመለካከት ያለኝ እነዚህ ዌስተርን ሳይዶችን መደገፍም ሆነ ስፖርት ማድረግም ምንም አይነት እንትን የለኝም። ምክንያቱም አሁን እነሱን ካየቻችሁ ዩሮፕ ውድድር ሲኖር ወይም የራሳቸው የሆነ ቱርናመንት ነገር ሲኖር የራሳቸው ሊግ ኮምፕሊት ይዘጉታል። ግን ለአፍካንና ደግሞ የሚገርም ታይማቸው በጣም ተመሳሳይ ነው። የሳውዝ አሜሪካ እና አሜሪካ ማለት ነው ላይክ ሶ ለምንድን ነው ለአፍሪካ እንትን እንደዚህ አይነት እድል ይሰጣሉ? ለምንድን ነው ጨዋታ እንዲያመልጣቸው? ይሄም እንደሚያሰግጡት ታውቃላችሁ። ያለ እነሱ ተጫዋቾች እኛ መቀጠል እንችላለን የሚል ሜንታሊቲ በውስጥ ሆኖ እንዲቀር ነው። እነዚህ የአፍሪካ ተጫዋቾችን የሆነ ክሬዲት ለማሳጣት ተብሎ ነው እንጂ ይሄ አስቡት እንግዲህ የነሱ ኔሽንስ ሊግ ኦር ዩሮ ወይም ኳሊፊኬሽን ምናምን ሲሆን ኮምፕሊት ይዘጋል። ግን ለእንትን ሲባል ግን በቃ ወፍ ጥቂት ትዕግስተኞች፣ ምራቃቸውን ያወጡ ተጫዋቾች፣ ፕሮፌሽናሊዝም የሚገባቸው ባለሙያዎች ባይኖሩት የአፍሪካን እግር ኳስ ምን ይውጠው ነበር? እኔ ፐርሰናሊ አፍካንን ማየት የጀመርኩት ላይክ መጀመሪያው ሴኔጋል ከአልጄሪያ ፋይናሉም ታስታውሱ ከነበረ እሱ ነው ፕሮፐርት ጊዜ ያየሁት። ምክንያቱም ክላስ አልነበረኝም ምናምን ገና ተማሪ ነኝ፣ ግን ክላስ በጣም እስኬጁል ትክክል ነበረ ምናምን ነገሮች እና በጣም አሪፍ ጊዜ ነበረ። ጨዋታውንም በሰዓት አገኘሁት። ለዛ ነው እንጂ አፍካን ንቄ ምናምን አይደለም። ብቻ ሲናሪዎች ነበሩ እና ከዛ በኋላ ደግሞ ከግብፅ ጋር ደግሞ ሲገናኙ ደግሞ ታስታውሱ ከነበረ እሱም ጨዋታ ሁላችንም እንደምናውቀው መብራትም የጠፋ እየመጣ ቢሆንም አይተነዋል። እዛ የአምና ከዚህ በፊት የነበረው አፍኮን ላይ ደግሞ አይቮሪ ኮስት ነበር የበላችሁ። የዛኔ ደግሞ እሱን አላየሁትም፣ ምክንያቱም መብራት ያው እዚህ ሀገር መብራት ነገር ታውቁታላችሁ። አላየሁትም፣ ግን ብቻ አሪፍ እንደነበር አውቃለሁ። ከዛ ደግሞ የአሁኑ ደግሞ ሴኔጋል በላችን ነው። ብዙዎቻችን የትክክለኛ አፍሪካኖች ብዬ ማስበው ለሴኔጋል ነበር ሩት ስናደርግ የነበሩ። ምክንያቱም እነዚህ ከላይ ያሉት ሞሮኮ፣ አልጄሪያ እና ግብፅ ካልተሳትኩኝ እነሱ ራሳቸውም ማለት ነው እንደ ዩሮፒያን ሀገር አድርገው የሚያስቡት ራሳቸው እንደ አፍሪካ አድርገው አያስቡትም። ይሄ ኢትዮጵያ ውስጥም ያለ ባህል ነው። እኛ ለመራሳችን እንደ አፍሪካዊ እንደማናይ እሱ ሌላ እንትን የሚባል ነገር ወይ ለጥቁር ያለን ጥላቻ ሲጀምርም በጣም የሰርጉዶ የገባ ያለ ነገር ይመስለኛል። በጣም ተጭኖናል፣ አስጫጭቶናል ብዬ አስባለሁ። እና ከዛ አንጻር ትንሽ ከበድ ይላል እና ዲሲፕሊኑ በጣም እውነት ነው የዓለም ጥያቄ ነው። ብቻ የሆነው እንዲህ ነው። ሞሮኮ ያዘጋጀችው የአፍሪካ ዋንጫ ውድድር ብዙ የሴራ ትንታኔዎች የተደረጉበት ነው። ከትንታኔዎች መሃል አንዱ ሞሮኮ ያዘጋጀችውን የአፍሪካ ዋንጫ እንድትበላ ሙስና ለካፍ ከፍላለች የሚለው አንዱ ነው። እኔ በእኔ ኦፒኒየን አይ ቲንክ ፋክቹዋልነቱን ማሳጣት አልፈልግም።
ተፈጥሯል ብዬ አስባለሁ። ምክንያቱም ረፈሪዎች ሲያደርጓቸው የነበሩት ዲሲዥኖች ምንም ነበር የማይመጡት ምንም 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 ማለት ነው እና ከዛ አንጻር ሆነን ስናየው ይመስላል። ግን ምን ያህሉ ነው ይሄን አክቹዋሊ እንትን የሚለው ግን ስታስቡት ኢፍ ሆስቱ እሷ ከሆነች ምን ያህል ነው እሷ እንትን የሚላት ነው እና ይሄ አክቹዋሊ አፌክት ያደርገዋል ወይ አንተ ሆስት ስትሆን አይቮሪ ኮስት አይ ቲንክ እሷ ናት ነበር ሆስት ያደረገችው እሷ ናት የበላችሁ ካልተሳሳትኩኝ። ይህ ነገር ፋክስ ቼክ ማድረግ አለብኝ ብቻ ግን ይመስለኛል ሶ ሆስት ሆነ አንተ የመብላት ቻንስም ምን ያህል ነው? ያው እንደነ ትላልቅ ብዙ ቲሞች ትላልቅ ሲሆኑ ግን ያው መብላት ቻንስ ዝቅ ይላል። ግን እነዚህ አሁን የእኛን አፍሪካን ወክሎ የሚሄዱት ብዬ 5 ሀገራት ነው የምጠራው። አንደኛው ሞሮኮ፣ ሁለተኛው ሴኔጋል፣ ሶስተኛ ግብፅ፣ አራተኛ አሁን እንዳየነው አይቮሪ ኮስት ምክንያቱም በጣም ጠንካራ ቲም አላቸው ብዬ ስለማስብ እና ከዛ ናይጄሪያ ነው ወይ ናይጄሪያ ወይ ጋና ነው ከሁለት አንዱ ነው ብዬ አስባለሁ። ምክንያቱም ኦስሜን አለ ከዛ ደግሞ የጋናም ደግሞ በጣም ታለንት ተጫዋቾች አሉ። ሴኔጋል አንደኛ ለምን አላረክም ካላችሁኝ ማለት ነው ይሄ ባየስ አለ ለነሱ የሆነ ያህል ምንድን ነው የሚባለው ፋውል ሲሰራባቸው ጥቁር በመሆናቸው አንፃር ፋውል ሲሰሩና ሲሰራባቸው የሚሰጣቸው ምንድነው የሬፈሪንግ ስታይል ፌር አይደለም ብዬ አስባለሁ። ገብታችሁ ማየት ትችላላችሁ። የዓለም ዋንጫ ያለፈው ዓመት ላይ ብታዩት ራሱ ላይክ ድንብርብራችሁ ነገር ነው የመጣው ተጫዋቾቹ ፋውል ተሰርቷል እዛ ላይ እያልኩኝ አይደለም፣ ግን ትክክል አልነበሩም ብዬ አስባለሁ እና ከዛ ደግሞ የተመደቡት ደግሞ አይ ቲንክ ከአርጀንቲና ጋር ነው። ብቻ ሁሉን ነገር አሳይድ እናስቀምጥና ምን ታስባላችሁ እናንተ? እኔ ፐርሰናሊ ኢስ አም ኖት ሹር ይመስላል፣ አክሽናቸው ይመስላል። ሶ ነው በሚለው ደግሞ ከቀጠለን ከባድ ነው፣ ከባድ አኩዚሽን ነው። ሶ ዝም ብለን እንለፈው። ነገር ግን ከሚያጠራጥሩ ምክንያቶች መሃል የካሜሩን ጨዋታ እንዲዳኙ የተመረጡት ዳኛ በመጨረሻው ሰዓት መቀየራቸው የማሊ ኤግዛክትሊ ይሄ ነበር ቀደም ሳነሳ የነበረው ሰው ይመስለኛል። ትንሽ ነገሮችን እያከረሩት ያለ ያህል ይመስለኛል። አይድናት ነው በጣም ከባድ ነው የሚሆነው ነገሮችን በዚህ ከቀጠሉ እና ምክንያቱም ይሄ አንዴና የመጨረሻ ጊዜ እንደማይሆን እናውቀዋለን። አሁን ቀጣይ ማን አፍሪካን ሆስት እንደሚያደርግ አላውቅም። ብቻ ከባድ ነው የሚሆነው በዚህ ከቀጠለ በጣም ከባድ ነው የሚሆነው። በመጨረሻ ሰዓት እንዴት ነው እንትን የምትቀይረው? እንዴት ለምን ፍጻሜ ጨዋታዎች ሲቃረቡ 250 ኪሎ ሜትር መንገድ ያለ ጥበቃ እንዲጓዙ መደረጋቸውና ከህዝብ ጋር እየተጋፉ እንዲንቀሳቀሱ መደረጋቸው እኔን ጋር ጠየቃችሁኝ ማለት ነው ላይክ ኮሜንታተሩ በጣም በጣም ድምፁ ደስ ቢሆን እንደሱ ማውራት ብችል በጣም ደስ ይለኛል። አስበዋል ምን ያህል ትልቅ ዩቱበር እንደመሆን መሆኔ ደግሞ አይቀርም። ትልቅ ዩቱበር ዲሉዥናል መሆን ይሻላል በዚህ ጊዜ እንጂ አማራጭ የለንም። ከዛ ደግሞ የሆነ ደግሞ የሰማሁት ደግሞ እዛ ቦታ ላይ ወይም ደግሞ ትሬኒንግ ግራውንዳቸው ሁለቱም ፊት ለፊት ነበር፣ አጠገብ አጠገብ ነበር እና የሞሮኮ ብሔራዊ ቡድን ቀጥታ የሴኔጋል ታክቲኮች ይታዩታል በስርዓት ማለት ነው። በቃ ቀና ብሎች ሳይ ይታየዋል እና ከዛም አንጻርም አኮሞዴሽን ለእነሱ የሰጣቸው አኮሞዴሽን ምንም ፌር አልነበረም። ፐርሰናሊ ሴኔጋል ያደረጉት ሙቭ እኔ አልተመቸኝም። ቀጣይ ላይ መውጣት የሚባል ነገር አልስማማበትም። ግን እስቲ መጨረሻ ላይ እሱን በደንብ አነሳላቸዋል። ተኞች በዛ ስቴዲየም ውስጥ ነበሩ። በዚህ ምክንያት የዓለም አይኖች ከያሉበት ሆኖ በቴሌቪዥን መስኮታቸው አፍሪካን በውድድር ሜዳ ውስጥ እያዩት ነበር። ጨዋታው ተጀመረ። አርሴን ቬንገር አፍሪካዊ ተጫዋቾች ያላቸው አእምሯዊና አካላዊ ብቃት ሁሌም ያስገርመኛል ያሉለት ድንቅ ጨዋታ በሁለቱ ቡድኖች መሃል ተደረገ። ትንቅንቁ ከፍ እያለ እጅግ ድንቅ የእግር ኳስ ጨዋታ ነበር የተመለከትነው። በጣም ነው የምቃረነው፣ በጣም ነው የምቃረነው። የመጀመሪያዎቹ ላይክ እስከ እነዚህ አሁን ሴኔጋል አግብታ የተሸራባት ኳስና ፔናልቲ ድረስ እኔ ፐርሰናሊ በጣም ትልቅ የኳስ ፋን ነኝ። አይቼ አላቅም። እንደዚህ ቦሪንግ ከሚባሉ ጨዋታዎች ውስጥ አንዱ ነው። ፋይናል መሆኑን ራሱ ማለት ነው በስርዓት ይሄ በቃ ሞደርን ታይም ፋይናል የለም በቃ እሱ ነው የሚያስታውሰኝ። በቃ በጣም ቦሪንግ ነው። ይሄ አሁን ታስታውሱ ከነበረ አርጀንቲና ከፈረንሳይ ያደረገችው ፋይናል አይ ቲንክ በቃ የዓለማችን ቤስት ፋይናሉ እንትን መሆን አለበት። እሱ በቃ ጎል ከዚህም ከዛም ከዚህም ከዛም በቃ ያበደ ነገሮችን ነበር ስናይ ነበረው እና በጣም ደስ ይላል። ፐርሰናሊ ከባድ ነው። ብቻ እኔ አልስማማም በሱ ሀሳብ። ተሰብስበው ሜዳውን ለቀው ወደ መልበሻ ክፍላቸው ይገባሉ። በሜዳው ላይ ቀረ አንድ ሰው ሳዲዮ ማኔ ብቻ ነበር። ሳዲዮ ማኔ እኔ ፐርሰናሊ ከጠይቃችሁኝ ላይክ ሳዲዮ ማኔ የቤስት አፍሪካን ፕሌየርስ ብዬ ከማስባቸው አንዱ ነው። ከሳላም ይበልጣል ብዬ አስባለሁ። እኔ ፐርሰናሊ ከጠየቃችሁኝ ማለት ነው።
የነ ድሮግባ፣ የነ ኤቶ፣ የነ ብዙ ሌጀንዶች ብዙ የአፍሪካ ሌጀንዶች አባል ነው ብዬ አስባለሁ። ላይክ ኢቨን ራሱ ማለት ነው ላይክ የዛ የሊቨርፑል ስኳድ ውስጥ በነበረበት ሰዓት ላይ ሃርድ ወርኪንግ ፕሬሲንጉ በጣም የሚያስደስት ሙቭመንቶቹ በደንብ የሚያውቅ እዛ ሴኔጋል ሀገር ውስጥ ደግሞ በደንብ ምንድን ነው የሚባለው ኢንፍራስትራክቸር ለነሱ እየሰጠ በቃ ገንዘብ ማለት ነው። አሁን አንተ ላይክ ፎር ኤግዛምፕል ለመኖር ወይም ደግሞ ለግዠሪየስ የሆነ ላይፍ ለመኖር 1 ሚሊዮን ብር ወይም 1 ሚሊዮን ዶላር የሚበቃህ ከሆነ እና አንተ 50 ሚሊዮን ወይም 80 ሚሊዮን በወር የምታገኝ ከሆነ በወር በቃ አንተ ግን የሚጠበቅብህ በአመት ውስጥ 1 ቢሊዮን ዶላር ብቻ ነው አንተ የምትፈጀው አንተ በቃ የምትጨርሰው ማለት ነው። ግን 80 ምናምን ምንድን ነው 79 ሚሊዮን ዶላር አካውንት ውስጥ ይቀመጣል። ምን ያደርጋል አሁን እሱ ገንዘብ ላይ ይሄ ጄኔሬሽናል ወልዝ ኦኬ ምናምን ሌላ ነገር ነው እሱ ታሪክ ግን አሁን ሙሉ አስተዳደር ራሱ ብትወስድ 10 ሚሊዮን ዶላር ራሱ ለልጆች ብታስቀምጥ ስቲል የእነሱ ላይፍ ይቀይራል እና ያ የቀረችው ስንት ይሆናል ማለት ነው? 69 አይደል? ካሳሳትኩኝ 69 ሚሊዮን ደግሞ ወስደህ የሆነ ለሀገርህ ወይ ለማህበረሰቡ ብትጠቀምበት ነው እንጂ ላይክ ያንን ገንዘብ ዞር ብለህ አታየውም። መንግስት ነው የሚጫወትበት ወይም ይሄ በቃ ሳይነካ ዝም ብሎ ሰርኩሌት ራሱ አያደርግም ምናምን ብቻ ለኢኮኖሚ ጠንቅ የሆነ ነገር ባናደርግበት ብዬ አስባለሁ። ብቻ ጨዋታውን ዞር ብለን በምናይ ሞሮኮ እና ሴኔጋል ፓኒንካው በጣም የሚያዝናና ነገር ነው ያየነው። ፓኒንካው በጣም አዝናንቶኛል፣ አስቆኛል። እንትና ደግሞ በቃ ይሄ የነዚህ ቲም ኢነርጂ የሁለቱም ደስ ይል ነበረ። ብቻ የመጨረሻዎቹ ደቂቃዎች ናቸው እንጂ ከመጀመሪያዎቹ ደስ አላለኝም ነበረ። የኔ ኦፒኒዮኖች ሰመራይዝ ላድርጋቸው። ሌላው ነገር ደግሞ አዎ ኮራፕት ነበሩ። ብዙ አክሽኖቻቸው ኮራፕት ያስመስላቸዋል። ሶ ኮራፕት ናቸው ዴፊኒትሊ ያልላችሁም ግን